አንድ ቃል ለወጣቶች የሚሆን ቃል አለኝ። አንደኛ ነገሥት 3:12 ላይ እነሆ እኔ እንደ ቃልህ አድርጌልሃለሁ፣ እነሆ ማንም የሚመስልህ ከአንተ በፊት እንደሌለ ከአንተም በኋላ እንዳይነሳ አድርጌ ጥበበኛና አስተዋይ ልቦና ሰጥቻለሁ አለው እግዚአብሔር ሰሎሞንን። አስተዋይ ልቦና ነው የሰጠው። ዛሬ ለወጣቶቻችን እግዚአብሔር አስተዋይ ልቦና ይስጥ። አሜን። ብዙ ማስተዋል ይስጥ። አሜን። የማያስተውል ሕዝብ እንደሚጎዳ ነው መጽሐፍ ቅዱስ የሚናገረው። ማስተዋል ለወጣቶቻችን ይብዛ። አሜን። አንድም ቦታ ላይ ምሳሌ ምዕራፍ 9 ቁጥር 10 ላይ የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል፣ ቅዱሱንም ማወቅ ማስተዋል ነው። ይህን አንድ አምላክ እንዳለ ማወቅ፣ ለሱ መገዛት ትልቅ ማስተዋል ነው። ሰዎች ሁለት ነገር አለባቸው። አንዱን መኖሩን ያስተውላሉ፣ ግን ለሱ መገዛት ያቅታቸዋል። ወጣቶቻችን ለሱ እሱ እንዳለ ይረዳሉ። ከዛ ደግሞ ማስተዋል ይጨመርላቸው እላለሁ። አሜን። ሰሎሞን ለምኖ ያለው ማስተዋልን ነው፣ እግዚአብሔር ጥበብን ነው። ማስተዋልን ሰጥቻለሁ ብሎ በዛ ብቻ አላበቃም፣ ሀብትም ጨምሬ ማንም እንዳይመስልህ አድርጌ ሀብትም ሰጣለሁ፣ ማስተዋልም ጥበብም ሰጣለሁ ነው ያለው። ለእናንተም ለወጣቶቻችን ማስተዋሉን ጥበቡን ያብዛላችሁ። አሜን። እግዚአብሔርን መፍራት ማለት ነው ማስተዋል ጥበብ ማለት ነው። አሜን። ጥበቡን ማስተዋሉን ይጨምርላችሁ፣ ይባርካችሁ፣ ያሳድጋችሁ፣ ክፉ አይንካችሁ። እግዚአብሔር በእቅፉ ያሳድጋችሁ፣ በማስተዋል ያሳድጋችሁ። ተባረኩ። በኢየሱስ ስም ይሁን። አሜን። አሜን። በጣም እናመሰግናለን።